አድማጭና ተመልካቾቻችን ለዚህ ጊዜ ስላደረሰን እግዚአብሔር ይመስገን። ድሩሲላ ጁን ሂውስተን በ1926 እንደ አውሮፓውያን አቆጣጠር እንደጠቀሱት የኢትዮጵያ ነጋዴዎች ይህንን ረጅም መስመር ይሄዱ የነበሩት በስልጣኔ ወደኋላ ለቀሩት ለመሬት ክፍል በስልጣኔ ወደኋላ ለቀሩት የዓለም ህዝቦች ስልጣኔ፣ እውቀት፣ ጥበብ፣ አዲስ አስተሳሰብና የሥራ ባህል ለማዳረስ ነበር። በዚህ ሐሳብ የምንረዳው ኢትዮጵያ ለዓለም ህዝብ አሰልጣኝ እና መምህር እንደነበረች ነው። ሂረን በድሩሲላ ጁን ሂውስተን በ1926 እንደገለጹት በጥንታውያን የአፍሪካ ሀገሮች የንግድ ግንኙነት የነበረው ከደቡብ እስያ ሀገሮች ከህንድ፣ አረቢያ፣ ኢትዮጵያ፣ ሊቢያ እና ግብፅ መካከል የተደረገው ግንኙነት ለስልጣኔው መገኘትና ለህዝቡ ስልጣኔ መሰረት ሆኗል። በተያያዘ ፕሮፌሰር ባህሩ ዘውዴ በ2007 ዓ.ም ሲገልጹ ንግድ የሀገር ውስጥና የውጭ የአክሱም የደም ስር እንደነበረ ይገልጻሉ። በውጭ ንግድ አማካይነትም አክሱም ሜዲትራኒያን አካባቢ ንግድና ባህል አካል ከመሆን አልፋ ከህንድና ከሩቅ ምስራቅ ለመገናኘት በቅታ ነበር በማለት አብራርተዋል። እንዲሁም በ2014 እንደ አውሮፓውያን አቆጣጠር በተደረገው ቁፋሮ በደቡባዊ ምስራቅ ኢትዮጵያ ሐረርጌ ውስጥ ሀርላ የተገኙት ሳንቲሞች የተለያዩ ምሁራን እንደገለጹት ኢትዮጵያ የራሷ ገንዘብ በዓለም አቀፍ ደረጃ አገልግሎት ላይ ያዋለች ናት። ይህ ማለት ኢትዮጵያ ዓለም አቀፋዊ ገንዘብ ሰርታ በዓለም ውስጥ አገልግሎት ይሰጥ እንደነበረ እንዲሁም ንግድን ለዓለም ያበረከተች ሀገር መሆኗን አሁን ባለንበት በ21ኛው ክፍለ ዘመን የተደረገው የአርኪኦሎጂ ቁፋሮ በሐረር ሀርላ የተገኙት ሳንቲሞች ምስክር ናቸው። በተደረገው ቁፋሮ የተገኙት ሳንቲሞች የሚያመለክቱት ኢትዮጵያ የዓለም ሕዝብ አሰልጣኝ የነበረች መሆኗን ነው። ይህ ግኝት የሚያሳየው ኢትዮጵያ ያልሰለጠኑትን ሀገሮች አሰልጣኝ የነበረች መሆኗን ትክክል መሆኑን ያረጋግጣል። በአክሱም ዘመን መንግስት አስፈላጊው የውጭ ንግድ መሰረት ነበር። በግምት በሶስተኛው ክፍለ ዘመን ዓለም አቀፋዊ የሆነ ገንዘብ በመስራት አክሱም በመንግስት ደረጃ ከአፍሪካ ሀገሮች ብቸኛዋ የአፍሪካ አህጉር የራሷን ገንዘብ በማምረት የመጀመሪያዋና ብቸኛዋ ጥንታዊት የአስተዳደር ስርዓት የነበራት ሲሉ ሊቃውንት ገልጸዋል። ዊልፎርድ በድሩሲላ ጁን ሂውስተን 1926 እንደ አውሮፓውያን አቆጣጠር እንደገለጹት የኢትዮጵያውያን ሰፊ የንግድ ስርዓት ከሌሎች ጋር የሰሩት ሁሉንም ዓለም የሚያገናኝ ንግድ የተፈጠረና የመጀመሪያ ክህሎት መሰረት የጣለ እንደነበር መገንዘብ ይገባናል። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ አበቃን። መልካም ሳምንት።